የጉድ ያለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጠና መታመማቸው ተገለጸ። ኢራን ከባድ የተባለውን ጥቃት በሳውዲ አረቢያ አደረሰች። ሩሲያ የአሜሪካና የእስራኤልን ጥቃት በጽኑ ተቃወመች። ትራምፕ የዩኬውን ጠቅላይ ሚኒስትር ተባባሪ አይደለም ሲሉ ተቹ። እስራኤል ወደ ሊባኖስ እግረኛ ጦሯን በማስገባት ተጨማሪ ቁልፍ አካባቢዎችን እንደምትይዝ ገለጸች። በኩዌት የሚገኘው የአሜሪካ ኤምባሲ ተዘጋ። ሄዝቦላህ 3 የእስራኤል ወታደራዊ ቦታዎችን ማጥቃቱን ገለጸ። በሪያድ የሚገኘው የአሜሪካ ኤምባሲ የድሮን ጥቃት ደረሰበት። አሜሪካ ለተራዘመ ጦርነት የሚያበቃ የጦር መሳሪያ ክምችት እንዳላት ትራምፕ ተናገሩ። የዩኬ ጠቅላይ ሚኒስትር መንግስታቸው በጥቃት በሚመጣ የመንግስት ለውጥ አያምንም አሉ። ዓለምን ጉድ ያስባሉ የሳተላይት ምስሎች በሳውዲ የነዳጅ ማጣሪያ ላይ የደረሰውን ውድመት አሳዩ። ክቡራን የቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣናቸው መረጃዎች እነዚህን ይመስላሉ። እስከ መጨረሻው ድረስ በመከታተል ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። ኢራን ከባድ የተባለውን ጥቃት በሳውዲ ያደረሰች። ታሪካዊና ታይቶ የማይታወቅ ክስተት። ኢራን በሪያድ የሚገኘውን የአሜሪካ ኤምባሲ በድሮኖች መታች። ያ ብቻ አይደለም። በዱባይ 160 የአሜሪካ ወታደሮችና በኩዌት የሚገኘውን ካምፕ አሪፋንን በ12 ድሮኖችን ያስቀመጠው ወታደራዊ ጣቢያ መጥቷል። አሁን በተያዙ ግዛቶች ላይ ከፍተኛ የሆነ የሚሳኤል ማዕበል እየዘነበ ሲሆን ሰማዩን ወደ ብርሃን ቀይሮታል። ከጦርነቱ መጀመሪያ ጀምሮ ካዩዋቸው በጣም አስደናቂ ነገሮቹ አንዱ ነው። አሁን እየሆነ ያለው ነገር በእውነት ታሪካዊ ክስተት ነው። በክልሉ ታሪክ ውስጥ የአሜሪካ ኤምባሲ በቀጥታ በማንኛውም ሀገር ኢላማ የተደረገ ጊዜ አጋጣሚ ወይንም ጦርነት ኖሮ አያውቅም ብዬ አላስብም። እና እነዚህ ሁሉ ሰፈሮች በአንድ ጊዜ የተመቱ ናቸው። ኢራን ጦርነቱን አሜሪካም ሆነ ትራምፕ ሊታገሱት የማይችሉት ደረጃ ላይ አድርሰዋለች። ምናልባትም በመካከለኛው ምስራቅ ላሉ የአሜሪካ ዜጎች የመልቀቂያ ማስጠንቀቂያዎች የተሰጡ ለዚህ ሊሆን ይችላል። ምክንያቱም ሁኔታውን ከምንገምተው በላይ የሚያቀጣጠል ምላሽ እያዘጋጁ እንደሆነ ግልጽ ነው። በእርግጥም በአሁኑ ጊዜ 15 የአሜሪካ ነዳጅ መሙያ አውሮፕላኖችና የኤፍ-35 ተዋጊ ጀቶች ወደ መካከለኛው ምስራቅ እየተጓዙ ነው። ሩሲያ የአሜሪካና የእስራኤልን ጥቃት በመቃወም የዲፕሎማሲያዊ መፍትሄ እንዲፈለግ ግፊት እያደረገች ትገኛለች። ቭላዲሚር ፑቲን በመካከለኛው ምስራቅ ስላለው ስጋት አስጠነቀቁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከፋርስ ባህረ ሰላጤ ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኳታር እና ባህሬን መሪዎች ጋር በስልክ ተወያይተዋል። በውይይቱም የሚከተሉትን ዋና ዋና ነጥቦች ተነስቷል። አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት ቀጠናው ወደማይፈለግ ከፍተኛ ግጭት ሊያስገባው እንደሚችል ፑቲን አስጠንቅቀዋል። የሳውዲ አቋም። የሳውዲ አልጋ ወራሽ መሐመድ ቢን ሰልማን ሩሲያ ከሁሉም ወገኖች ጋር ያላት መልካም ግንኙነት ሁኔታውን ለማረጋጋት ትልቅ ሚና ይጫወታል ብለዋል። ሁሉም መሪዎች ጦርነት እንዲያቆሙ በአስቸኳይ ወደ ዲፕሎማሲያዊ ንግግር መመለስ አስፈላጊ መሆኑም አጽንኦት ሰጥቷል። ሩሲያ የአሜሪካና የእስራኤል ጥቃት እንዲሁም የኢራኑ የበላይ መሪ አያቶላ አሊ ካሚኒ ግድያ በድጋሚ አውግዛለች። ሁኔታው እጅግ አደገኛ ደረጃ ላይ መድረሱን የገለጹት ፑቲን ሌሎች ሀገራት ወደ ግጭቱ እንዳይገቡ ስጋታቸውን ገልጸዋል። የዶናልድ ትራምፕ የጤና ሁኔታ በአሜሪካ መነጋገሪያ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በዋይት ሃውስ በተከናወነ ስነ ስርዓት ላይ አንገታቸው ላይ በሚታይ የቆዳ መላጥ ስካብስ እና ያልተለመደ የቆዳ ቀለም ለውጥ ምክንያት በማህበራዊ ሚዲያ ላይ ከፍተኛ ውይይትና የጤና ስጋት ቀስቅሷል። ፕሬዝዳንቱ የሜዳል ኦፍ ኦነር ሽልማት በሚሰጡበት ወቅት በአንገታቸው ላይ ቀይ የቆዳ መላጥ በግልጽ ይታይ ነበር። የዋይት ሃውስ ሐኪም ዶክተር ሻን ባርባቤላ የቆዳ ለውጡ አስደንጋጭ እንዳልሆነ ገልጸው ፕሬዝዳንቱ በሐኪም የታዘዘላቸውን የተለመደ የቆዳ በሽታ መከላከያ ክሬም በአንገታቸው በቀኝ በኩል እየተቀቡ ነው። ይህ መቅላትና መላጥም ለተወሰኑ ሳምንታት ሊቆዩ ይችላሉ ሲሉ ማብራሪያ ሰጥተዋል። የ79 ዓመቱ የዕድሜ ባለጸጋና የታላቋ ሀገር መሪ የማሳከክ ስሜት እየፈጠረባቸው እንደሆነና ሰው ፊት ለማከክ መገደዳቸው እንዳሳፈራቸው ተገልጿል። ትራምፕ የዩኬው ጠቅላይ ሚኒስትር ተባባሪ አይደሉም ሲሉ ተቹ።
አሜሪካ በኢራን ላይ በምትፈጽመው ጥቃት ዙሪያ የዩኬ ጠቅላይ ሚኒስትር ያሳዩት አቋም ፕሬዝደንት ትራምፕ አጋዥ አይደሉም፣ ግንኙነታቸውም እንደ ድሮ አይደለም በማለት ተቹ። ፕሬዝደንት ትራምፕ ለዘሰን እንደተናገሩት ጠቅላይ ሚኒስትሩ ተባባሪ አይደሉም። ይህ ይሆናል ብዬ አስቤ አላውቅም። ከዩናይትድ ኪንግደም ይህንን አልጠብቅም ነበር ብለዋል። በስልክ ባደረጉት ቃለ መጠይቅ ከዩናይትድ ኪንግደም እንደዚህ አይነት ነገር መመልከትና ግንኙነታችን ወደ ቀድሞ አለመሆኑ በጣም አሳዛኝ ነው ብለዋል። ሰኞ ዕለት ጠቅላይ ሚኒስትር ኪር ስታመር ለምክር ቤት አባሎቻቸው በኃይል የሚቀየርን መንግስት አላምንበትም ብለው ነበር። የዩናይትድ ኪንግደም መጀመሪያ ላይ አሜሪካ ኢራንን እንድታጠቃ የጦር ሰፈሯን አልፈቀደችም ነበር። በኋላ ላይ ግን ለመከላከል አገልግሎት መፍቀዷን ገልጻለች። ትራምፕ በቃለ መጠይቃቸው ፈረንሳይ ጥሩ እየሰራች ነው፣ ሌሎች ሁሉም ጥሩ ናቸው፣ ከሌሎች በእጅጉ የተለየችው ዩናይትድ ኪንግ ነችም ብለዋል። እስራኤል ወደ ሊባኖስ እግረኛ ጦሯን በማስገባት ተጨማሪ ቁልፍ አካባቢዎችን እንደምትይዝ ገለጸች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦሩ ወደ ሊባኖስ ገብቶ ተጨማሪ ቁልፍ አካባቢዎችን እንዲቆጣጠር ማዘዛቸውን የአገሪቱ መከላከያ ሚኒስትር እስራኤል ካትስ ገለጹ። የእስራኤል እግረኛ ጦር ወደ ሊባኖስ እንዲገባ የታዘዘው በእስራኤል ድንበር አካባቢ የሚገኙ ማህበረሰቦች ላይ የሚተኩሰውን ሮኬት ለመከላከል በሚል ነው። የእስራኤል ጦር በሊባኖስ በሚገኙ የሄዝቦላ ኢላማዎች የሚወስደውን የኃይል እርምጃ አጠናክሮ እንደሚቀጥል ሚኒስትሩ ተናግረዋል። አሸባሪው ድርጅት ወደ እስራኤል በሚያስወነጭፈው ርችት የተነሳ ዋጋ እየከፈለ ነው፣ መክፈሉንም ይቀጥላል ብለዋል። የእስራኤል መከላከያ ሚኒስትር ካትስ በድንበር የሚገኙ ማህበረሰቦችን ለመከላከል ቁርጠኛ ነን ብለዋል። በጋሊሊ የሚገኙ ማህበረሰቦች ደህንነትን ለመከላከል ቃል ገብተናል፣ እያደረግንም ያለነው ያንን ነው ብለዋል። በኩዌት የሚገኘው የአሜሪካ ኤምባሲ ተዘጋ። በኩዌት የሚገኘው የአሜሪካ ኤምባሲ ተጨማሪ መግለጫ እስኪሰጥ ድረስ በሚል በቀጠናው ያለውን ውጥረት በመቀስቀስ መዝጋቱ በኤክስ ገጹ ላይ ባስተላለፈው መልእክት አስታወቀ። ኤምባሲው መደበኛና አስቸኳይ የሆኑ የቆንጽላ ቀጠሮችን በሙሉ ዘግተናል ብለዋል። ሰኞ ዕለት የአሜሪካ የውጭ ጉዳይ ሚኒስትር ኩዌትን ጨምሮ በመካከለኛው ምስራቅ የሚኖሩ አሜሪካውያን በፍጥነት ለቀው እንዲወጡ አስታውቆ ነበር። ሚኒስትሩ ይህንን ያለው ከፍተኛ የሆነ የደህንነት ስጋት በመኖሩ እንደሆነ በመግለጫው ላይ አስታውቆ ባለው የመውጫ መንገድ ሁሉ አገራቱን ለቀው እንዲወጡ አሳስቦ ነበር። ሰኞ ዕለት በኩዌት 3 የአሜሪካ ጦር ጀቶች ተከስክሰዋል። አሜሪካ ተዋጊ አውሮፕላኖቿ በኩዌት የወደቁት ኢራን ላይ የተከፈተውን ጥቃት ሲያከናውኑ በተፈጠረው ድንገተኛ ክስተት እንጂ ጥቃት ደርሶባቸው እንዳልሆነ አስታውቃለች። አሜሪካ የኩዌት ኤምባሲዋን የዘጋችው በሪያድ የሚገኘው ኤምባሲዋ በሁለት ድሮን ጥቃት ከደረሰባት በኋላ ነው። ሄዝቦላ 3 የእስራኤል ወታደሮች ቦታዎችን ማጥቃቱን ገለጸ። ሄዝቦላ በ3 የተለያዩ የእስራኤል ወታደራዊ ቦታዎች ላይ ጥቃት መፈጸሙን አስታወቀ። በኢራን የሚደገፈው ሄዝቦላ እስራኤል በበርካታ የሊባኖስ ከተሞችና አካባቢዎች ለምትፈጽመው ጥቃት እና ወራሪዋ ምላሽ ሰጥቻለሁ ብሏል። በ3 የተለያዩ የቴሌግራም ልጥፎች በጎላን ተራሮች የሚገኘው ናፍ የጦር ሰፈር፣ ሜሮንና ራማት ዴቪድ የአየር ኃይል የጦር ቦታዎችን በሚሳኤልና በድሮን ማጥቃቱን ሄዝቦላ ገልጿል። ሄዝቦላ ፈጸምኩት ላለው ጥቃት እስራኤል የሰጠችው አስተያየት የለም። አሜሪካ ለተራዘመ ጦርነት የሚያበቃ የጦር መሳሪያ ክምችት እንዳላት ትራምፕ ተናገሩ። ፕሬዚደንት ዶናልድ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ አገራቸው የተራዘመ ጦርነት ማድረግ የሚያስችሉ የመካከለኛና ከፍተኛ ደረጃ የጦር መሳሪያዎች እንዳላት በመግለጽ በእነዚህ አቅርቦት ብቻ መዋጋት እንችላለን አሉ። የእነዚህ የጦር መሳሪያዎች ከፍተኛ ክምችት አለን፣ ዩናይትድ ስቴትስ በቂ ክምችት አላት እና ለማሸነፍ ዝግጁ ናት ሲሉ ትራምፕ በማህበራዊ ድረ ገጻቸው ላይ ጽፈዋል። ዶናልድ ትራምፕ በቅርቡ በሰጡት አስተያየት ጆ ባይደን ለዩክሬን እጅግ በጣም ከፍተኛ የሆነ የአሜሪካ ጦር መሳሪያ በመስጠታቸው ተችቷቸዋል። ባይደን የ4 ዓመት ስልጣን ዘመናቸው ማብቂያ ላይ ለዩክሬን እስከ 300 ኪሎ ሜትር ድረስ የሚወነጨፉ ቲኤሲኤምኤስ የተባለ የረጅም ርቀት ተምዘግዛጊ ሚሳኤሎችን ሰጥቶ ነበር። ዩኬ ጠቅላይ ሚኒስትር ሰር ኪር ስታመር ለፓርላማ አባላት መንግስታቸው በጥቃት በሚመጣ መንግስት ለውጥ እንደማያምኑ ተናገሩ። ይህ ከእስራኤል ጋር በመሆን ኢራን ላይ ጥቃት ከከፈቱት ትራምፕ በተቃራኒ እንዲቆሙ አድርጓቸዋል። የዩኬ ጠቅላይ ሚኒስትር ኢራን ላይ ጥቃት ከተፈጸመ ወዲህ ባደረጉት የመጀመሪያ የፓርላማ ንግግራቸው አሜሪካ የዩኬን ጦር ሰፈር እንድትጠቀም መፍቀዳቸው ተገቢ እንደነበር በመግለጽ ተከላክለዋል።
ከፕሬዝዳንት ትራምፕ ጋር በመጀመሪያ ጥቃቶች ላይ ላለመሳተፍ በመወሰናችን አልተግባባንም ነበር። ነገር ግን የብሪታንያ ብሔራዊ ጥቅም ምን እንደሆነ የመወሰን የኔ ኃላፊነት ነው ሲሉ ለፓርላማ አባላት ተናግረዋል። ነገር ግን እሁድ ዕለት ሁኔታዎች ተቀየሩ ያሉት ጠቅላይ ሚኒስትሩ የኢራን ተገቢ ያልሆነ ምላሽ ለሕዝባችንና ለፍላጎታችን እንዲሁም ለአጋሮቻችን ስጋት ሆነ ሲሉ ተናግረዋል። የዩኬ ጠቅላይ ሚኒስትር ትራምፕ ኢራን ላይ የወሰዱት ጥቃት ተችተው የሀገራቸውን አቋም ተከላከሉ። የሳተላይት ምስሎች በሳውዲ የነዳጅ ማጣሪያ ላይ የደረሰውን ውድመት አሳዩ። ቢቢሲ ቬሪፋይ በሳውዲ አረቢያ የነዳጅ ማጣሪያ ላይ የድሮን ጥቃት ከተፈጸመ በኋላ የደረሰውን ጉዳት የሚያሳዩ አዳዲስ የሳተላይት ምስሎች ተመልክቷል።